ጤና ይስጥልኝ የተከበራችሁ ቤተሰብ የኢትዮ ቲቸር ቲዩብ ተከታታዮች፣ ቲቸር በሪሁ ነኝ። ቻናሉን ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሮ ዛሬ የምናየው በሞባይላችሁ ፈጣን የሆነችው ቪዲዮ ኤዲተር እናያለን ማለት ነው። እቺ ቪዲዮ ኤዲተር ኢንሾት ቪዲዮ ኤዲተር ትባላለች። ኢንሾት ቪዲዮ ኤዲተር በጣም ቀላል ናት። በኮምፒውተርም አትቸገሩም። ድሮ ኤዲተር ሁሉም አብዛኛው ኤዲተር የተሰራው ለኮምፒውተር ነበረ። አሁን በሞባይል የተሰሩ ናቸው። ሞባይላችን ሁሉም ትሰራልናለች ማለት ነው። በጣም ፈጣንና ቀላል ናት። ቪዲዮ ኤዲተር መቻል መለማመድ እንደ ቀላል እንዳታዩት። በቪዲዮ ኤዲቲንግ ብዙ ገንዘብ የተሰራበት ነው። በፍሪላንሰር በቲክቶክ ላይ ችሎታችሁ ያስታወቃችሁ ኤዲት እያደረጋችሁ ገንዘብ ማግኘት ትችላላችሁ ማለት ነው። ቻናሉ ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሮ ዛሬ የማሳያችሁ በኢንሾት ባክግራውንድ ሳውንድ እንዴት እንደምትጨምሩ፣ ዙም ኢን ዙም አውት እንዴት እንደምታደርጉ፣ ቮሊም ሁለት የተለያዩ ቪዲዮዎች እንዴት እንደምታደርጉ፣ ቮይስ ኦቨር እንዴት እንደምታደርጉ። ለምሳሌ ቃና የሚናገሩ ሰዎች ቃና ቪዲዮው የሌላ ሀገር ነው ግን ድምፁ በአማርኛ ነው። ይሄ ቮይስ ኦቨር ይባላል። ቮይስ ኦቨር እንዴት እንደተደረገ ሳብስክራይብ በተን ዩቲዩብ ለምትሰሩ ልጆች እንዴት እንደምትጨምሩ አሳያችኋለሁ ማለት ነው። አሁንም ቻናሉ ላይክ፣ ሳብስክራይብ በማድረግ ጀምሮ ወደ ጉዳያችን እንሄዳለን ማለት ነው። አሁን የምንሄደው ወደ ኢንሾት ቪዲዮ ኤዲተር እንከፍታለን ማለት ነው። ኢንሾት ቪዲዮ ኤዲተር አሳይቻችሁ ነበረ። አሁን ዛሬም የቀሩ እነዚህ ጨምራለን ማለት ነው። ኢንሾት ቪዲዮ ኤዲተር ከገባን በኋላ ወደ ቪዲዮ የሚል እንገባለን። ቪዲዮ የምንፈልገው እናስገባለን ማለት ነው። ይሄ እነዚህ የባለፈው ያደረኳቸው ናቸው። ወደ አዲስ ኒው ብለን እንገባለን ማለት ነው። ኒው እሺ፣ ኒው ቪዲዮ እናስገባለን። አሁን የፈለግነው ቪዲዮ መርጠን እዚች ላይ ራይቷ ክሊክ እናደርጋለን ማለት ነው። እሺ፣ ገባ ቪዲዮ እየጀመረ ነው። ሰላም ጤና ይስጥልኝ የኢትዮ ቲቸር ቲዩብ ተከታታዮች፣ ቲቸር በሪሁ ነኝ። ዛሬ የምናየው ቪዲዮ ኤዲቲንግ ይሆናል። በጣም ምርጥና ፈጣን። እሺ፣ እናቆመዋለን። እሺ፣ ለመጨመር እናቆመዋለን። በመሀላዋን እናቆመዋለን ማለት ነው። ባክግራውንድ ሳውንድ ማለት ባክግራውንድ ከጀርባ አሁን እየተናገርን ያለ ነው። ከጀርባ የሚገባ ድምጽ ማለት ነው ባክግራውንድ ሳውንድ ማለት። ይሄ ባክግራውንድ ሳውንድ እንዴት እናስገባዋለን? ሰው እንዳይደብረው እያስተማርን እንዳይደብረው ትንሽ የድምጽ ከጀርባ እንዴት እናደርጋለን የሚል ነው። ይሄ ባክግራውንድ ሳውንድ በሙዚክ የምታዩት በሙዚክ እንገባለን ማለት ነው። ሙዚክ ከገባን በኋላ አሁንም ድጋሜ ሙዚክ አለን። እሺ፣ አሁን እናስገባ ነው ማይ ሙዚክ እዚህ እናስገባለን ማለት ነው። እዚህ ለምሳሌ እሺ፣ ይሄን አስገባ ወይ። እሺ፣ ከዛ ዩዝ እንላለን። ዩዝ ብዬ ገብቼ አስገባሁት። አንድ ሳውንድ የሚሆን አስገባሁት። አሁን ሁለት ባክግራውንድ ሳውንድ አለ። አሁን እዚህ ላይ የባክግራውንድ ሳውንድ የላይኛው ነው ማለት ነው። ክሊክ አድርጌ የባክግራውንድ ሳውንዱ ድምጽ ቀንሳለሁ። ድምጽ ለመቀነስ በዚህ በቮሊዩም ነው እንደምታዩት። አሁን ድምጽ ዜሮ አደረኩት። አሁን ድምጽ ይሄ መጨረሻ ቢያደርገው እኔ የምናገረው ነገር ይዘጋኛል ማለት ነው። እንዳይዘጋብኝ ትንሽ ሰው እንዳይደብረው እንዲሰማ እቺ ቀንሳለሁ ማለት ነው። ከዛ ራይት ይሄ እንደፈለግን ማንቀሳቀስ እንችላለን። አሁን ድምጽን ለመቀነስ መጨረሻ ላይ ራይት እናደርጋለን። አሁን ግን የእሱ ድምጽ ለመቀነስ ለመጨመር እዛ ላይ ነው ራይት የምናደርግ። መጀመሪያ ለማጥፋት ከፈለግን እዚህ አሉ። እዚህ ድሊት የሚል አለ፣ ስፕሊት የሚል አለ፣ ኤዲት የሚል አለ። ሁላቸውም ይመጡልናል። እዛ ላይ ክሊክ ካደረግን በኋላ ነው። ክሊክ ካላደረግን ግን የምንሰራላቸው ነገር አይመጡልንም። ቮይስ ኢፌክት የሚል አለ። ድምጽን መቀያየር እንችላለን። ድምጽም አሁን ለምሳሌ የልጅ ማድረግ እንችላለን፣ የህፃን ማድረግ እንችላለን። የፈለግነው መምረጥ እንችላለን። ይሄንን ነው። ከዛ ራይት መጨረሻ። ይሄ የድምጽ እንደፈለግን መጨመር መቀነስ እንችላለን ማለት ነው። እዛ ላይ ክሊክ እንዳደረግን ነው። ይሄ ባክግራውንድ ሳውንድ ነው። ከዛ ራይት አደረግን። ባክግራውንድ ሳውንድ ከጀርባ የሚሆን ድምጽ ጨመርን ማለት ነው። ከጀርባ ሰዎች እንዳይደብራቸው ትንሽ ድምጽ፣ የእሷ ትንሽ ድምጽ ፈልግ ደግሞ የኦሪጂናሉ ራሱ ላይ ነው ክሊክ ነው የምናደርገው። ከዛ ራሱ ላይ ክሊክ አድርገን ወዴት እንገባለን? ወደ ቮሊዩም ነው የምንገባው። ቮሊዩም አሁን ሞቶ አለ። 200 እዚህ ማድረግ እንችላለን። 200 ወደዚህ መጨመር እንችላለን። ይሄ ፈጣን ቪዲዮ ይሄ የኛም መቀነስ መጨማመር እንችላለን ማለት ነው። ይሄ የኛ ነው የኦሪጂናል። የመጀመሪያው ግን የጨመርነው ነው የባክግራውንድ ሳውንድ ነው። ይሄ የባክግራውንድ ለብቻው ድምጽ እንቀንሳለን፣ እንጨምራለን። ከጀርባ የሚሆን ድምጽ ይሄ ትንሽ ማድረግ አለብን ማለት ነው። ትንሽ ነው የምናደርገው። ይሄ ድምጹ ይሄ ትንሽ ነው የምናደርገው እንዳይረብሽ። የኦሪጂናሉ ድምጽ ግን እንጨምራለን ማለት ነው። የኦሪጂናሉ ድምጽ እንጨምራለን። እቺ ሪከርደሯ ናት የምትረብሸኝ።
ይሄን ቀንሳለን። እቺ ሪከርደሯ ናት እየረበሸችኝ። ከዛ ራይት እናደርጋለን መጨረሻ። ከዛ ራይት እናደርጋለን። ከዛ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አብረን እናያለን ማለት ነው። አሁን እንደምታዩት ቪዲዮው ግልጽ እንዲሆንላችሁ የጻፋችሁ አሁን እንደምታዩት መከታተል እንዳትረሱ። ድምፁ ትንሽ ስለሆነ ነው። ለመጨመር ለሱ ስንፈልግ ቮሊዩም ገብተን እዚህ እንትን እናደርጋለን ማለት ነው። እሺ ከዛ ወዴት ነው የምንመለሰው? ራይት ብለን ከወጣን በኋላ ምንድነው የምናደርገው? አሁን ሁለተኛው የምናደርገው ዙም ኢን ዙም አውት። አሁን ዙም ኢን ዙም አውት ማለት ሰዎች እንትን እያደረጉ የኛ ፎቶ እየተንቀሳቀሰ እንዲያሳያቸው እንዳይደብራቸው ነው ዙም ኢን ዙም አውት ማለት። ይሄ በምንድነው የምንገባው? በአኒሜሽን ነው። ወደዚህ በጎን ስትሄዱና ወደ አኒሜሽን ትሄዳላችሁ ማለት ነው። አኒሜሽን ስትሄዱ ይሄ ኦሪጂናል ነው። ይሄ ዙም ኢን እንደምታዩት ቀረብ ይላል። አሁን ቀረብ ያደረገኝ አሁን ዙም አውት ያደርገው ወደ ኋላ። ይሄ ሰዎቹ በቃ እያስተማርን እያለን ሞቲቬት እንዲሆኑ እንዳይደብራቸው ነው እንደምታዩት። ከዛ ራይት እናደርጋለን መጨረሻ ላይ። አሁን እንደምታዩት እንዴት እንደሚሆን ታዩታለን። ሰላም ጤና ይስጥልኝ የኢትዮ ቲቸር ቲዩብ ተከታታዮች፣ ቲቸር በሪሁ ነኝ። አሁን ባክግራውንድ ሳውንድ እየሰማችሁ ነው ከጀርባ የሚናገር ባክግራውንድ ምርጥና ፈጣን ቪዲዮ ኤዲቲንግ በሞባይላችሁ የሚያሳያችሁ ይሆናል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አብረን እናያለን ማለት ነው። እየጻፋችሁ ቪዲዮው ግልጽ እንዲሆንላችሁ እየጻፋችሁ መከታተል እንዴት ወደ ኋላ እንደሚሸሽ ታያላችሁ። አሁን እንጀምራለን ማለት ነው። እሺ ዙም ኢን ዙም አውት በአኒሜሽን እንገባለን ማለት ነው። በአኒሜሽን የገባ ነው። አኒሜሽን ነው የምትገቡ። ዙም ኢን እሺ ኢን እስከዚህ ተቋሚዋ እስከዚህ እናደርጋታለን። እስከዚህ ያድርካል ነው። አሁን እዚህ ተቋሚዋ እናደርስና ከዛ ኦኬ ከዛ እንዴት እንደሚሆን ታያላችሁ። አሁን ሰላም ጤና ይስጥልኝ የኢትዮ ቲቸር ቲዩብ ተከታታዮች፣ ቲቸር በሪሁ ነኝ። እንዴት አድርጎ እንደገባ አይታችኋል። ገባ። ከዛ አሁንም በአኒሜሽን ተመልሰን እንዴት እንደሚወጣ ደግሞ አውት እናደርጋለን። አውት እንዴት ይሆን? እሺ አውት እንዴት እንደሚወጣ ታያላችሁ። መጀመሪያ አሁን ሲገባን እያያችሁ ነው። ሲገባ ሰላም ጤና ይስጥልኝ የኢትዮ ቲቸር ቲዩብ ተከታታዮች፣ ቲቸር በሪሁ ነኝ። ዛሬ የምናየው ቪዲዮ ኤዲቲንግ ይሆናል። በጣም ምርጥና ፈጣን ቪዲዮ ኤዲቲንግ በሞባይላችሁ የሚያሳያችሁ ይሆናል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አብረን እናያለን ማለት ነው። ደግሞ ታያላችሁ የጻፋችሁ ቪዲዮ ወደ ኋላ እንደሚያደርግ የጻፋችሁ መከታተል እንዳትረሱ። እንጀምራለን ማለት ነው። አይታችኋል። ዙም ኢን ዙም አውት ሰው ቪዲዮ ኤዲት እያደረግን ያነቃቃል ማለት ነው። ዙም አውት ዙም አውት አይተናል። ቮሊዩምም አይተናል። ቮሊዩም የዋናው እንዴት አድርገን እንደምንጨምር አይተናል። የዋናው እዚህ ላይ ራሱ ላይ ክሊክ ሳናደርግ መጨመር አንችልም። ራሱ ላይ ክሊክ አድርገን ቮሊዩም ላይ መጨረሻ 2 ሞት አድርገዋለሁ መጨረሻ እንዲሆንልኝ ማለት ነው። የላይኛዋ ደግሞ የሙዚቃዋ ደግሞ የሙዚቃዋ የጀርባዋ ደግሞ እዚህ ሙዚክ ገብተን እዚህ ራሷ ላይ ክሊክ አድርገን በቮሊዩም እዚህ መጨመር መቀነስ እንችላለን። እቺ መጨረሻ ከሆነች ግን የምንናገረው ድምጽ ትረብሸዋለች ማለት ነው። ትንሽ ጨምራለች እንደምታዩት። እሺ ከዛ ጨመርን ማለት ነው። ከዛ የምንሄደው አሁን ወደ ኦቨር ላይ ነው የምንሄደው፣ ወይ ደግሞ ፒፕ የሚደረብ በቪዲዮ ሲደረብ ደግሞ ድምፁ እንዴት እንጨምራለን እንዴት እንቀንሳለን የሚል ነው። ከዛ ተደራቢ ሌላ ቪዲዮ ለማምጣት ወደ ፒፕ እንገባለን። ወደ ፒፕ እንገባና ከዛ ለምሳሌ ይሄ ቪዲዮ ነው ብለን እናንጣ አመጣ ነው። አሁን እሺ አሁን ለምሳሌ የምናስተምረው ይሄ ቪዲዮ ነው ብለን እናስበው። ሁለቱ ቪዲዮ ሆነ። ሁለቱ ድምጽ አለው። አንዱ የላይኛው ድምጽ ለማጥፋት ስንፈልግ ራሱ ላይ ክሊክ አድርገን የሱ ቮሊዩም የሚል ይመጣልናል። ቮሊዩም እንደምታዩት እዚህ ቮሊዩም አለ። ከዛ እሱ እኔ የተናገርኩ እሱ እየተንቀሳቀሰ እንዲያሳየኝ እንደ ቃና አሁን ቃና በአማርኛ የተናገሩ ሌላ አኒሜሽን ሌላ ቪዲዮ እየተንቀሳቀሰ ነው ያለን አይደል? ይሄ ምንድነው የሚባለው? የቮይስ ኦቨር ነው የሚባለው። አሁን እዘጋታለሁ። እሷ አትሰማም። አሁን ዜሮ አደረኳት። እሷ ታያላችሁ። አሁን እሷ የእሷ ድምጽ አታይም። አሁን የኢትዮ ቲቸር ቲዩብ ተከታታዮች ቲቸር በሪሁ ነኝ። ዛሬ እሷ ያስተማርን ካልን የእሷ ድምጽ ጠፍቷል። የእሷ ድምጽ አሁን ለማጥፋት አሁን የምንፈልገው ሌላ ድምጽ አምጥቼ እንዳላሳያችሁ ስለማይፈቀድ ነው። በዩቲዩብ የሰው ቪዲዮ አምጥተ እዚህ ማሳየት ስለማይፈቀድ ነው።
አሁን እሷ ላይ ክሊክ አድርጌ ድምጽ ቀንሳለሁ ማለት ነው። ድምጽ ተቀነሰ። ድምጽ ሲቀነስ ስለ እሷ ማስተማር እንችላለን ማለት ነው። በሞባይላችሁ የሚያሳያችሁ ይሆናል። ቻናሉን ላይክ፣ ሼር፣ እሷ ጠፍታለች። አሁን የእሷ ድምጽ ለመጨመር ስንፈልግ እዛ ላይ ራይት እናደርግና ከዛ ቮሊዩም የመጨረሻ ስናደርጋት ደግሞ መጨረሻ ትሆናለች። ታያላችሁ ድምጿ በጣም ምርጥና ፈጣን። ግን እኔ እየተናገርኩ ስለ እሷ እየተናገርኩ ለምሳሌ ስለ እሷ እየተናገርን ድምጽዋ ለማጥፋት ስንፈልግ ራስዋ ላይ ክሊክ እናደርግና ቪዲዮዋ ከዛ ቮሊዩም የሚል አለ ዜሮ፣ ይሄ ዜሮ ማለት ነው። በቃ እሷ ተከታታዮች ጀመር ይሆናል። ዛሬ የምናየው ቪዲዮ ኤዲቲንግ ይሆናል። በጣም ምርጥና ፈጣን ቪዲዮ። የእቺ ቪዲዮ ሌላ ነው፣ የኛ የዋናው ቪዲዮ ደግሞ ሌላ ነው። አሁን የዋናው እዚህ ላይ ክሊክ አድርገን ድምጽ መጨረሻ አደረግን ማለት ነው። አሁን የዋናው ቪዲዮ መቀነስ መጨመር እንችላለን። የደረብነውም መቀነስ መጨመር እንችላለን። ይሄ ቮይስ ኦቨር ነው የሚባለው። ለምሳሌ የውጭ ፊልም አምጥተን እኛ እየተናገርን እሱ በአኒሜሽን እየተንቀሳቀሰ በፊት እናስገባለን ማለት ነው። በፊት ነው የምናስገባው። ይሄ በፊት እናስገባለን። ድምጽም እንቀርሳለን፣ እንጨምራለን፣ እንደፈለግን ማድረግ እንችላለን ማለት ነው። ሌላ ዩቲዩብ የምታስተምሩ ልጆች ሳብስክራይብ በተን እንዴት እንደምትጨምሩ ቮይስ ኦቨር ሳይቻቸዋለሁ። ሳብስክራይብ አድርጉኝ የሚል ደግሞ እንዴት እንደምታስገቡ እናያለን። ሳብስክራይብ በተን ደግሞ እንደ ቪዲዮ ነው የምንጨምረው፣ እንደ ሌላ ቪዲዮ ፒፕ እንገባለን ማለት ነው። ሳብስክራይብ ያስገባናት ቪዲዮ ይችናል። እቺ ሳብስክራይብ ገብታለች። አሁን እቺ ይሄ አረንጓዴ ነገር ለማጥፋት ስንፈልግ ወዴት ነው የምንሄደው? ወደ ክሮማ እንሄዳለን ማለት ነው። ወደ ክሮማ ከዛ ወደ ክሮማ እንደሄድን ክብ ነገር አደረገችልን። ይሄ ክብ ነገር እንዲህ አድርገን እንጎተዋለን። ከጎተትን በኋላ ራይቷ ክሊክ እናደርጋለን። አሁን እንደምታዩት ተከታታዮች ጀመር ይሆናል። ዛሬ የምናየው እቺ የመጀመሪያዋ ናት። እቺ የመጀመሪያዋ ለማጥፋት ስንፈልግ እዛ ላይ ክሊክ አድርገን ምን እናደርጋለን? ድሊት እንላለን። ድሊት የሚል አለ። አጠፋናት አንዷ። እቺ አሁን ዋናት። እዚህ ላይ ራይት ክሊክ አድርገን ዛሬ የምናየው እንዲገባችሁ መልሼ ላጥፋት። ሳብስክራይብ አድርጉኝ የሚል በተን ለመጨመር ስንፈልግ ማለት ነው። ሳብስክራይብ በተን እቺ ናት። ሳብስክራይብ በተን እንደገባን እቺ ሳብስክራይብ በተን ሳብስክራይብ አድርጉኝ የሚል አስገባን። እቺ ሳብስክራይብ የሚል ግሪን አረንጓዴው ለማጥፋት ስንፈልግ እዛ ላይ ክሊክ እናደርጋለን። መጀመሪያ ክሊክ ሳናደርግ አይቀይርልንም። ከዛ ወዴት እንገባለን? ወደ ክሮማ እንሄዳለን። ወደ ክሮማ ቀስ ብላችሁ እንፈልጋለን። ክሮማ እዚህ ያለ ክሮማ ክሊክ እንዳደረግን ክብ ነገር አመጣለን። ይሄ ክብ ነገር ወደ ላይ እንጎታለን። ወደ ላይ ከጎተትን በኋላ ራይት እናደርጋለን። አሁን እንደምታዩት አረንጓዴው ግን ምን አለ? ድምፁ በዛ፣ በጣም በዛ ድምፁ። ድምፁ ለመቀነስ ስንፈልግ ደግሞ ራሷ ክሊክ እናደርጋለን። ከዛ ክሊክ እንዳደረግን ወዴት እንገባለን? ወደ ቮሊዩም እንገባለን። ቮሊዩም ከገባን ሞቶ ነው ያለው። አሁን እዚህ ላይ ዜሮ ማድረግም እንችላለን። የተወሰነ ትንሽ እንዲሰማም ማድረግ እንችላለን። አሁን 9 ላድርገው። አሁን ለምሳሌ ድምፁ እንደሚቀንስ ታያላችሁ ይሆናል። በጣም ምርጥና ፈጣን ቪዲዮ ኤዲቲንግ በሞባይላችሁ የሚያሳያችሁ ይሆናል። እንደምታዩት በጣም ቀንሷል። ዜሮ እናድርገው ደግሞ እዛ ላይ ክሊክ አድርገን ቮሊዩም እንገባለን። ቮሊዩም እንደገባን ዜሮ ላድርገው። ዜሮ አድርገን ራይቷ ክሊክ እናደርጋለን። እንደምታዩት ድምጽ ከተሰማች ታያላችሁ ይሆናል። በጣም ምርጥና ፈጣን በቃ ራይት በሞባይላችሁ የሚያሳያችሁ ሳብስክራይብ አድርጉኝ ብቻ እንጂ አሁን ድምጽ የለም። ድምጽ ቮሊዩም በተቆጣጣሪ ነው። መጀመሪያ ራሱ ላይ ክሊክ አድርገን ቮሊዩም ዜሮ መቀነስ መጨመር። ከዛ በኋላ ከጨረስን በኋላ ደግሞ ለዋናው ደግሞ መቀነስ መጨመር። እንዴት እንደሚገባ እያያችሁ ነው። እንዴት እንደሚገባ ራይት ላይ እንዴት እንደሚገባ ዙም ኢን ሳምንት የኢትዮ ቲቸር ቲዩብ ተከታታዮች ጀመር ይሆናል። ዛሬ የምናየው ቪዲዮ ኤዲቲንግ ይሆናል። በጣም ምርጥና ፈጣን ቪዲዮ ኤዲቲንግ በሞባይላችሁ የሚያሳያችሁ ይሆናል። ሳብስክራይብ በተንም ገብተዋል። ዙም ኢን አኒሜሽንም እየሰራ ነው በሞባይላችን እንደምታዩት። በኮምፒውተር የሚሰራ በሞባይላችን እየሰራ ነው። ተከታታዮች ጀመር ይሆናል። ዛሬ የምናየው ቪዲዮ ኤዲቲንግ ይሆናል። በጣም ምርጥና እንደቀላል እንዳታዩት ቪዲዮ ኤዲቲንግ እንደቀላል እንዳታዩት። ሁሉም አንድ በአንድ አሳያችኋለሁ። ሁላቸው ቪዲዮ ኤዲተር የተለያዩ ናቸው። ቪዲዮ ኤዲቲንግ ከቻላችሁ ብር እንደምትሰሩ ገንዘብ እንደምትሰሩ አትጠራጠሩ። በፍሪላንሲንግ፣ በቴሌግራም፣ በዩቲዩብ ኤዲት ያደረጋችሁ የምታውቁት ነገር ፖስት ያደረጋችሁ እያስተማራችሁ ምርጥ ቪዲዮ ኤዲተር ትሆናላችሁ። በሞባይላችሁ ብቻ ያለምንም ኮምፒውተር ማለት ነው። እና ሁሉም እያንዳንዱ ቪዲዮ ኤዲተር በሞባይላችሁ አቀርብላችኋለሁ። ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ብቻ ተከታተሉ። ይመቻችሁ። በሞባይላችሁ